رب العالمين الصلاة والسلام على رسول الله وعلى آله وصحبه أما السلام عليكم ورحمة الله وبركاته إن شاء الله በውጭም ያላችሁ በአገር ቤትም ያላችሁ ወንድሞችና እህቶች እነዚህ የምታያቸው የቲሞች ሸዋሮቢት ላይ በነበረው ግጭት ወላጆቻቸውን አባታቸውንም እናታቸውንም ያጡ የቲሞች ናቸው። እነዚህ የምታያቸው ህፃናቶች አባታቸውንም እናታቸውንም አጥተው በአንድ ቀብር የተቀበሩባቸው ልጆች ናቸውና እንደምታዩት ህፃን ልጅ አለ፣ እዚህ የታዘለ የሚጠባ ህፃን ልጅ አለ። እቺ ሴቷ ልጅ ናት ያዘለችው። እነዚህ ልጆች እንደሚያድጉ እንዴት እንደሚያድጉ እንግዲህ መቼም አላህ ያውቃል። እና እነዚህ ልጆች ኢንሻአላህ ማንኛውም የሰው ልጅ ለአላህ ብሎ እነዚህ ልጆች እንዳድጉ እነዚህን የቲሞች እንዳድጉ ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት አና وكافل اليتيم كحتين في الجنة أننا يتيمين من كواكب سو بجنة النزبون الجنة جبال النبي عليه الصلاة والسلام بزين بالنجار اللهم يقول الناس مشرع شاويهنا النزب لجوج النزب متعش يتيموج ولا جد أهون ولا جود شاش ويلهم النزب يتيموج يمينه شويلهم الزها كبابي شواربيت كتما በጎ ፍቃድ ያላቸው የክርስቲያን ወንድሞቻችን እነሱ አስጠግተዋቸው ነው ያሉት። እነሱ ጥገኝነት አስጠግተዋቸው ወገን ብሎ አስጠግተዋቸው እነሱ ግቢ ውስጥ ነው ያለነውና እነዚህ የቲሞች ያያችሁ ሁላችሁም የመልእክት የደረሳችሁ ወንድሞችና እህቶች እንድትተባበሯቸውና እርዳታ እንድታደርጉላቸው በአላህ Subhanahu Wa Ta'ala ስም እንጠይቃለን ኢንሻአላህ። አላህ Subhanahu Wa Ta'ala ጀዛችሁን አላህ ይክፈላችሁ። والسلام عليكم ورحمة الله وبركاته.